ድርጅታችን ሰክሰስ ኤንድ ኤጂንግ አቅዶ ከተነሳቸው ዓላማዎች አንዱና ዋነኛው የአረጋውያን የምገባ ፕሮግራም ሲሆን ይህንን ለማሳካት ፓይለት ወይም የሙከራ ፕሮግራም በወርሃ የካቲት ቀን 3 2017 ቁጥራቸው እስከ 100 የሚጠጉ አረጋውያንን በየካ ክፍለ ከተማ ወረዳ 03 ሰራተኛና ማህበራዊ ጽህፈት ቤት በጀረንቶሎጂ የማስተርስና ፒኤችዲ ምሩቅ የብዙ ዓመት የሥራ ልምድና እውቅና ባለቤት የሆኑት የድርጅታችን መስራች ፍስሐ ታዬ በተገኙበት የመጀመሪያ ዙር ምገባውን አካሂዷል። ከድርጅታችን ፕሮጀክቶች አንዱ የሆነው ሚልስ ኦን ዊልስ ፕሮግራምን ከበለጸጉ ሀገራት ተሞክሮ በመውሰድ በሀገራችን ኢትዮጵያ በቀን አንድ ምግብ ለአንድ አዛውንት በሚል መሪ ቃል የመጀመሪያ ምገባውን በተሳካ ሁኔታ አካሂዶ ከሀገር ባለውለታ ዕድሜ ባለጸጎች ብዙ ምርቃትን ሲቀበል ውሏል። እግዚአብሔር ክብር ይስጥልን ያቆይልን። በኋላ በሄዳችሁበት ጤናችሁን ያበርክትልን። ወንድሞቻችን ውጭ ያሉትን እነሱ እንዲያስታውሱ ያደርጉልን። ሀገራችን ግን በጣም አደራ እንላለን። ክፉ ነገር ይሰውረንና በመቀጠልም አቅም አጥተው በየቤታቸው ያለ ጥያቄ ቀሩ አረጋውያንን ያሉበት ድረስ ሄዶ እንደ ወዳጅ ቀርቦ በማጫወትና በመጠየቅ የምግብ አቅርቦትና የገንዘብ ድጋፍ እንዲሁም በጤና ባለሙያ የታገዘ የጤና ምርመራ ሲያደርግላቸው ቆይቷል። ተነስተልኝ እንደምን ዋላችሁ? ደህና ዋሉ? እንግዲህ ዛሬ መተናል ተሰባስበን እዚህ የመጣነው በዚህ ሰፈር ያሉትን አረጋውያኖች እንደው ለመጠየቅ በዛም ላይ እንደው ያላችሁበትንም ሁኔታ እንዲሁ ለማየት ነው። በተጨማሪ ደግሞ የሜዲካል ፕሮፌሽናልም ሰው ይዘን መተናል። እነዚህ ጠያቂ ያጡ የሀገር ባለውለታዎች ህይወት እንደዛሬው ፊቷን ሳታዞርባቸው በፊት ሮጠው የሚውሉ የትናንት ወጣቶች ነበሩ። በዓለም ደረጃ በሚከሰቱ ሰው ሰራሽ እና የተፈጥሮ አደጋዎች በቅድሚያ የጥቃቱ ሰለባ የሚሆኑት እነዚህ በየቦታው ጠያቂ ያጥተው የወደቁ የዕድሜ ባለጸጎች መሆናቸው ይታወቃል። ይህ ሁኔታም አንዳንዶቹን የሰው ልጅ ሊኖርበት ይችላል ተብሎ በማይገመትበት የመኖሪያ ስፍራ እንዲቆዩ አስገድዷቸዋል። የመኝታ ክፍላቸው እችናት እድሜው ስንት ነው? ክብር አይቆጠሩም፣ አይነገሩም። ሄዷል። ኧረ ያዝ ያርጉት። ወደ ሰው መጥቷል። ሰክሰስ ኤንድ ኤጂንግ የዛሬዋን ኢትዮጵያን ለሰሩልን የዕድሜ ባለጸጎች ተገቢውን ክብር ለመስጠት አቅዶ የተቋቋመ ድርጅት በመሆኑ በቀጣይነትም የምገባ ፕሮግራሙን አጠናክሮ በየጊዜው የአረጋውያኑን ቁጥር በመጨመር ለመንከባከብ አቅዶ በሰፊው ለመስራት የተነሳ ድርጅት ነው። አሜን። እግዚአብሔር ፈጣሪ ይርዳል። አሜን። ይሄን ጎራውዳ ወደ እልም እናንተ አዲስ አበባ አሜን። እሺ በሉ እንግዲህ መልካም ቀን ይሁን። አሜን። ድርጅታችንን በማገዝ ከኛ ጋር አብራችሁ መስራት የምትፈልጉ በሙሉ ዲስክሪፕሽን ላይ በምናስቀምጠው የጎፈንድሚ ሊንክ የበኩላችሁን አስተዋጽኦ ማድረግ እንደምትችሉ ስንገልጽ በታላቅ ደስታ ነው።